ሐቅ ሲጠፋ እውነት ባለቤቱን ሲያጣ ሰዎች በዚህ ልክ ሲጨክኑ ሁሉም ቦታዎች ላይ ሰዎች አላግባብ ሲጠፉ በአገርም ላይ በዚህ ልክ ሰዎች በማይገባ መልኩ ህይወት ሲከፍሉ እንደው ሰው ጠፍቶ ስለ ሐቅ የሚጮህ የሚጨነቅ እስልምና ታሪካችን መቼም ሙዕተሲማ ያለን ህዝቦች ነን ያቺ አንዲት ሴት ጩኸት መልስ የሰጠ ሙዕተሲም ቢላህ ኸሊፈቱል አባሲ አሙሪያ ላይ ሐቋ የተደፈረ ክብሯ የተነካ ሙስሊም ሴት ሙዕተሲማ ወእስላማ ወእስልምናይ ወይ ክብሬ ብላ በጮኸችበት خبሩ ሲደርሰው ወሬውን ሲሰማ ከተቀመጠበት መቀመጫ ከዙፋኑ ተነስቶ ነበር ለበይከ ያ መራ ለበይከ ያ አምራ ለበይከ ያ አምራ ሶስቴ ነበር ለበይከ ያለው ሶስቴ ተጣራሽ ነበር ያሉት ሶስቴ ነበር አቤት ብሎ መልስ የሰጠው والله امرأة المسلمة لأنصرنك አንቺ ሙስሊም ሴት ረዳሻለሁ ብሎ እሷን ለመርዳት በዛልክ ይተንቀሳቀሰው ዛሬ ህፃናት ጩኸት ለቅሶ ዋይታ የማይሰማበት ዓለም ይባስ ተበዳይ እንደ በዳይ ስሙን ማንሳት ስለሱ ማውሳት ስለበደሉ መናገር ወንጀል የሆነበት ዘመን ስለ ጥፋት መናገር ስለ ልቄት ማውራት እንደ ጥፋት የሚቆጠርበት ዓለም ውስጥ እንደዚህ አይነት የውሸት ዓለም ውስጥ ከመኖር የበለጠ የሚያሳዝንም ነገር የለም አንዳንዴ አላህ የመረጣቸው ሰዎች ይሄንን ጊዜ ሳያዩ እንደው ባጢኑል አርድ የምድር ሆድ ከምድር ጀርባ በላይ የተሻለበት የሚሆንበት ጊዜ ከመኖር አለመኖር የምትመርጥበት ፈዳሃ አንዳንድ ጊዜ እኔ ገዛን ሳይ በቃ አጋላጭ ሆነ ገዛ ሁሉንም ማጋለጥ የተደበቀውን አወጣ የዓለምን ውሸት ገለጠው ሱብሃንአላህ ፊትለፊት አወጣ ኒፋቅ የሚባለው ነገር ሁሉ አደባባይ ላይ ያሰጣው እንደዚህ አይነት ጊዜ ላይ ተቀምጦ ይሄን ከማየት የበለጠ እንደ ማህበረሰብ በአገር በሚደርሱ ፈተናዎች እኔ ላለው ብዙ ጊዜ ወንድሙን ሲያርድ ወንድሙን ሲገፋ ወንድሙን ሲያሳድር ሲያፈናቅል እንደው ባካችሁ ቁርአን ላይ ማክፊኩም ረጁል ረሺድ ከማከላችሁ አንድ መልካም ሰው ጠፋተው የሚል አረህ አይበጅም ነውር ነው ከኛ ይጠበቅም የሚል ሰው እንግዲህ አቡ ጀህል ቀደም ያለው አቡ ጀህል በዛ ክፋት በዛ ማንነት ነውርን ግን ይረዳ ነበር حتى لا يقال عمرو بن هشام روع بنات محمد صلى الله عليه وسلم ብሎ የሙሐመድ ሴት ልጆችን አስደነገጠ ተብሎ ታሪክ እንዲጻፍብኝ አልፈልግም ብሎ ሙሐመድን ሰለም እስከ መልቀቅና እሳቸው እንዲያመልጡ እስከ መርዳት የደረሰበት ሂደት በቃ አቡ ጀህል የሚናፈቅበት ዘመን ላይ መድረስ በጣም ከባድ ነው የአቡ ጀህል አይነት ሰዎች ቢኖሩ ቢያንስ መብደዕ መርህ ያላቸው ሴት የሚያቆማቸው ፍጹም ብለው የሚቆሙ ሰዎች መኖርና ያው ይሄ እንደዚህ አይነት ተጨባጮችን ማለፍ ከመን በላይ ነው ስታውቅ ማወቅህ ከባድ ነው ማድረግ አለመቻልህ ሌላ ህመም ነው ያንተ አስተዋጽኦ ያንተ ሚና ማነሱ በጣም እነዚህና አጠቃላይ ነገራቶች እንደውማ እንደ ማህበረሰብ እንደ አንድ እንትን እንዳለው ሰው ያማሉ ይሄ ነው የሚሰማኝ والله